አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውዶቼ? ደህና ናችሁ ወይ? ሰላም ብያለሁ ሙስሊም እህቶቼ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ደግሞ ክርስቲያን ወገኖቼ ሰላማችሁ ይብዛ በያላችሁበት። ሁላችሁንም ሰላም ብያለሁ። ሰባራ ማንነት ክፍል 6 ይዤ መጥቻለሁ። ላይክ ሰብስክራይብ እያደረጋችሁ እንደምታበረታቱኝም አምናለሁ። ሰባራ ማንነት ክፍል 6 ፍቅራቸውም እጥፍ ጨመረ። ኤሊሳም ሆነች ሄኖክ በተለያዩ ቁጥር ውስጣቸው ይረበሻል። ግን ደግሞ ሜላት በየዋህነት ያፈቅረኛል ብላ ለሄኖክ እሷነቷን ሰጥተዋለች። እሱ ግን አካሉ እንጂ ልቡ ኤሊሳ ጋር ነው። ይህ በእንዲህ ያለ ክረምት ደርሶ ለእረፍት ሁሉም ወደ ቤተሰብ ሄደ። ሄኖክ ያኔ ቤተሰብ እንደሌለው አስታውሶ በጣም ከፋው። እናም እነ ዶጫ ቤት ሄዱ። ለ2 ወር የሚያፈቅሩትን ሰው አለማግኘት እንደሚያምና እንደሚከብድ መሆኑን የሚያውቀው የደረሰበት ብቻ ነው። ሄኖክ ኤሊሳን፣ ኤሊሳ ሄኖክን፣ ሜላት ሄኖክን፣ ሁሉም በየራሱ በናፍቆት ተወዳ። ይህኔ ዶጫ አንድ ሀሳብ አቀረበ። 1-2 ሰው ጨምረን ለምን እረፍት ቦታ ከከተማ ወጣ ብለን አነዝናናም? በዛውም ኤሊሳን ሜላትን እንጋብዛቸው አለ። ሄኖክን በሀሳቡ በደስታ ተስማማ። ኤሊሳ ትንሽ ብታቅማማም ተስማማች። ከዛም ዶጫ የትምህርት ቤት 2 ጓደኞቹን ጨምሮ ወደ ባህር ዳር ሄዱ። መዝናናት መባረቅ ተጀመረ። መጥፎ ነገር እንዳይፈጠር ሁሉም በየበኩሉ ጥረት ቢያደርግም ፍቅር ግን የበላይነቱን ማሳየት ጀመረ። የመጀመሪያው ቀን ምሽት ሜላት ሄኖክ ጋር ክፍል ያዘች። ሄኖክ ግን ከእሷ ጋር አላድርም፣ እሷና ኤሊሳ እኔና ዶጫ ሲል አሻፈረኝ አለ። ይህን ሜላት ሰክራ ስለነበረ ወደ ቤት ሄዳለሁ በቃ ብላ ማስቸገር ጀመረች። ማንም ሊያስቆማት አልቻለም ነበር። ኮንትራት ታክሲ ይዘው ዶጫ ሊያደርሳት በመስማማት ወደ አዲስ አበባ ተመለሱ። ሄኖክ፣ ኤሊሳ እና የዶጫ ጓደኞች ግን እዛው መዝናናታቸውን ቀጠሉ። ዶጫ በጣም ቅንና የዋህ ነው። ለዛም ነበር ያን ሁሉ ኪሎ ሜትር ለመዝናናት ከሄደበት ቦታ ተነስቶ አንድ ነገር እንዳትሆን በማሰብ ሊያደርሳት የወሰነው። በዚህ አጋጣሚ ሄኖክ እና ኤሊሳ በድጋሚ ብቻቸውን ተገናኙ። ይሄኔ ሳይነጋገሩ ለረጅም ሰዓት ባህር ዳርቻ ላይ ተቀመጡ። ንፋስና ቀዝቃዛው እያየለ ሲመጣ ግን ብርዱን ለመሸሽ ወደ ክፍላቸው ሄዱ። ማንም ቃል ሳይተነፍስ ተያይዘው አንድ ክፍል ገቡ። ፍቅር ካነደበት ይልቅ ድርጊት ነው ይባላል የለ ፍቅር ከአንደበት ይልቅ ድርጊት ነው ይባላል የለ። ሳያስቡት መሳሳም ጀመሩ። ሲነጋ ሁለቱም አንድ መስለው አንድ አልጋ ላይ ተኝተዋል። ከዛ ቀን በኋላ ሁለቱም መለያየት እንደማይችሉ አመኑ። ፍቅራቸው በድብቅ ቀጠለ። የትምህርት ቤቱ ወቅት ደርሶ ተመልሰው ወደ ካምፓስ ሄዱ። አንድ ቀን ታዲያ ከዶጫ ጋር እያጠኑ ማታ ላይ ሄኖክ መልእክት ደረሰው። ይህኔ ስልኩ ከፍቶ ሲያይ ሄኖኬ በጣም አዝናለሁ፣ ስመረመር የ2 ወር እርጉዝ ነሽ ተባልኩ። ግን ፍቅሬን መመረቅ ስለምፈልግ ብቻ ላስወርደው ነው። ምናልባት ከሞትኩ አፈቅርሃለሁ ይላል። ይህንን አንብቦ ሲጨርስ እየሮጠ ቀጥታ የሴቶች ዶርም ሄደ። ማንም ሊያስቆመው አልቻለም ነበር። ግን በሚያሳዝን ሁኔታ ጠበቆቹ ይዘው ቢሮ ወሰዱትና ከሰሱት። ሄኖክ ከዚህ በፊትም ሴት ልጅ መምታት ተከሶ ስለነበረ አሁን የሴቶች ዶርም ሲገኝ
በቀጥታ እርምጃ ተወሰደበት። ሄኖክ ኤሊሳን አገኝቶ በቅጡ እንኳን ሳያወራት ከትምህርት ቤት ተባረረ። ሄኖክ የሚሄድበት ግራ ገብቶት ባለችው ብር አልጋ እየተከራየ 2 ቀን ሆቴል አደረ። ከዛ ቀን ቁርጡን አውቆ ወደ አዲስ አበባ መምጣትና ስራ እየሰራ መኖር እንዳለበት ራሱን አሳመነ። ከዛም ባለፈው የሚረዳው ባይኖርም ግን መማር ግዴታው ነው። ምክንያቱም ከማንም በታች መሆን አይፈልግም። ስለ ፍቅረኛው ኤሊሳም እጅግ ይጨነቃል። እንዳሰበው ህይወት ቀላል አልሆነችም። ምንም ሙያና ዘመድ ሳይኖረው ጥሩ ስራ ማግኘት ይከብዳል። ለዛ የማያገኘው ስራ ቀን ስራ ነበርና በ500 ብር ቤት ተከራይቶ ስራ ጀመረ። ሄኖክ በእርግጥ በውበቱም ሆነ አቋሙ ውብ ነው። ይሁንና ይህንን ስራ በጀመረ በሳምንቱ ከከለሩ ጀምሮ ሰውነቱ ተቀየረ። እንኳን መማር በዚህ ስራ ምግብ አቅርቦ መብላት ከበደው። ሁሌም ከስራ ተመልሶ የተከራያት ጎጆ ውስጥ ሲገባ እናቱ እንደሞተችበት ሕፃን ባለፈ ትዝታው ስቅስቅ ብሎ ያለቅስና ሲደክመው ያንቀላፋል። በዚህ መልኩ እየኖረ ሳለ አንድ ቀን ቤተ ክርስቲያን ሊሳለም ሄደ። ያጎቱ ሚስት ሀና በጣም ተበሳቁላ ያገኛታል። ይህኔ በጣም ደንግጦ ደርቆ ቀረ። እሷም አጋጣሚ አይታው ስለነበረ ቀርባ ልጄ ብላ ተጠመጠመችበት። ትንሽ ከተላቀሱ በኋላ ወደ ቤት ላድርስ ሲል ፍቃዷን ጠየቀ። ተስማምታው ሄዱ። ያ ሲፈነጥዝ ያደገበት ቤት የለም። የወሰደችው ከዛ በተቃራኒ ሲያዩት ሲፈርስ የዘመመ ጠባብ ቤት ነበር። በጣም ደንግጦ እናቴ ቤቱስ ሲል ጠየቀ። ሀናም እንባ በቀረረ አይኖቿ ወደ ሰማይ አንጋጣ እሱ የስራዬን አይቶ ነጠቀኝ አለች። አሁንም እንዳልገባው ለማሳወቅ ማለት ብሎ ጠየቀ። ሲላት ልጄ አጎት መውለድ እንደማልችል ሲያውቅ እላዬ ላይ ሴት ይደርብ ጀመር። ከዛም በ2 ዓመት ውስጥ 3 አስረገዘ። ከዛ ግን የልጅ አምሮት ሲሄን ሴትነት ሱሰኝነት ነው። እናም ወደ ቀድሞ ማንነት ተመለስ ብለው አላርፍም ብሎ ከየት እንዳመጣው ሳያውቅ HIV ቫይረስ ተጠቂ ሆነን። እናም ብዙ ሳይቆይ እንደምታውቀው ሞተ። እኔም በንዴት በኃጢአት ተጨማለኩ። ፈጣሪ ግን ልክ ስላልነበርኩ አሁን እየቀጣኝ ነው። አንተ ልጅን ነጠቀኝ፣ ቤታችንንም መንግስት ወሰደው ነበርና ተወረሰ የመንግስት ነበርና ተወረሰ። ልጅ ስራም ስለደከምኩ ተቀነስኩ። አሁን ሞቴን እየጠበቅኩ ነው አለች፣ እንባዋ መንታ እየወረደ። ሄኖክም በህይወቱ እንደዛ ጊዜ አዝኖ አያውቅም። ቃል ሳይተነፍስ እያለቀሰ ወጥቶ ሄደ። ከዛ ለደመወዝ ለሀና ቤት ተከራየላት። ከቀን ስራ ከሚያገኛት እየቀነሰ እሷን መርዳት ጀመረ። በዛ ኑሮ ትምህርት ቤት ክፍሉ ፍጹም እንደማይሆን አመነ። ያን ያለፈውን ጊዜ ባሰበ ቁጥር ቅስሙ ይሰበራል። ሜላት፣ ዶጫ፣ ኤሊሳ ሁሉንም አጥቷል። ይህ በእንዲህ እንዳለ አንድ ቀን ዶጫና ሄኖክ ተገናኙ። ዶጫ ሄኖክን ሲመለከተው በጣም አዘነ። ለምን እኛ ቤት አልሄድክም ሲል ተወጣው። ሄኖክ ግን ማወቅ የፈለገው ስለ ኤሊሳ ጤንነት ነበር። ዶጫን ስለ ኤሊሳ ሲጠይቀው ሌላ ወሬ ያስቀይስበታል። ይሄኔ ዶጫ ስለ ኤሊሳ የማትነግረኝ ለምንድን ነው? ወይስ ደህና አይደለችም ሲል አፋጠጠው። ይሄኔ ዶጫ በጣም እየፈራ ጓደኛዬ፣ የምታፈቅራት ልጅ አሁን ያንተ አይደለችም፣ ከፊዚክስ መምህራችን ጋር የፍቅር ግንኙነት ጀምራ የግቢውን ተማሪ በሙሉ ጉድ አስብለዋለች አለ። ይህን ሄኖክ ሰማይ የወረደበት መሰለው።
ኤሊሳ ኤሊሳ ትገዳኛለች ብዬ አስቦ የማያውቀው ሄኖክ በሰማው ነገር ቅስሙ ተሰበረ። ህይወት አስጠላቸው። ይህኔ ማጨስና መጠጣት ጀመረ። ሄኖክ ሙሉ ለሙሉ ወደ ሱስ ሲገባ በቀን ከሚያገኘው ገቢ ግማሹ ለሱስ ሲሆን የተረፈው ለአጎቱ ሚስት ሀና የቤት ኪራይ እና ለሷ አንዳንድ ነገር መግዣ ይሰጣታል። በዛ መልኩ ግን ኑሮን መግፋት አልቻለም። ሀናም በጣም ትታመም ጀመር። ግን በቂ ገንዘብ ስለሌለው በወቅቱ ሕክምና አታገኝም። ልክ በ7 ወሯ ሌሊት ላይ ሀና በጣም ታመመች። ይህኔ ሲነጋ በጠዋት የነፍስ አባቷን አስጠርታ ሄኖክ ከገባበት መጥፎ መስመር አውጥቶ እንዲማርና 1 ሚሊዮን ብር በባንክ ያስቀመጠችውን ተናዘዘችለት። ሀና ገንዘቡን ያገኘችው መንግስት ወረሰን ላለችው ቤት ካሳ ሰጥቷት ስለነበር ነው። ሄኖክ በግርምት እናቴ ይህ ሁሉ ገንዘብ ካለች ታዲያ ለምን አልነገርሽኝም ሲል ጠየቀ። ይሄን ሀና እንባዋ በጆሮዋ በኩል እየተንቆረቆረ ልጄ አንደኛ ገንዘቡን እንዳለኝ ብነግርህ ለኔ አትልም ነበር። ልክ አሁን እንዳልከው በሽታዬ ላይ ድን ነገር በሕክምና እንጨርሰው ነበር። ሁለተኛ ተቸግሬና ተጎሳቁዬ እንኳን ከልጄ በላይ እንደምትወደኝና ሳይኖረህ ተንከባክበህ ልጄ ደስታዬን ልክ አልነበረውም። ለዛም ነው እስካሁን የኖርኩት አለችው። ሄኖክ ማመን አቃተው። የተኛችበትን አልጋ ጫፍ ላይ አቀርቅሮ አለቀሰ። በቃ ህይወት እንዲህ ነው። አንዳንዱ እንጥፍጣፊ ፍቅር ሳያስቀር አውጥቶ ይሰጣል። አንዳንዱ ደግሞ ስትሰጠው ብቻ ይሰጥሃል። አንዳንዱ ብትሰጠውም ባትሰጠውም ይነፍጋል። እና ሀና በህይወት መቆየት አልቻለችም። አረፈች። ሄኖክ በምድር ላይ ያሉትን የሚወዳቸውን ነገሮች ሁሉ አጥቷል። የሚወደውን ለማግኘት ደግሞ የምትወደውን ሜላትን ልብ ሰብሯል። ለዛም ሀና ባወረሰችው ገንዘብ ምንም ቁም ነገር ሳይሰራበት እዛው ተወውና ሱሱን ገፋበት። በዚህ ወቅት ሴት ልጅ ቀርባ ስታወራው ሁሉም ኤሊሳና ያ ውብ አስተያየቷ ትዝ ይለዋል። ከዛ ወዲያው ሌላ ሀና እነዛን ውብ ከንፈሮቿን በሌላው አንድ ስትሰማቸው ያስበዋል። ይሄኔ ሴት ልጅን ከሃዲ ናት አልቀርብም ይላል። በዚህ አቋሙ ሲኖር አንድ ቀን ፊልም ሊከራይ ፊልም ቤት ይሄዳል። ይሄኔ አንዲት እድሜዋ ከሱ አነስ የምትል ቀይ ዳማ ቆንጅዬ ፍልቅለቅ ሴት ገና ሲገባ ከመቀመጫዋ ተነስታ በራሷ ምርጫ ፊልም ትሰጠዋለች። በጣም ተገርሞ እኔ መች ገና ጠየኩሽ ይላታል። ልጅቷም ቅልጥፍጥፍ ብላ ማራኪ አንደበቷ እኔ መረጥኩልህ ገና ሳትነግረኝ ምን እንደምትፈልግ አወኩ አለች። ለረጅም ጊዜ ሴት መቅረብ ፈርቶ የነበረው ሄኖክ ከቀን ወደ ቀን በልጅቱ መሳብ ጀመረ። ልጅቱ ጸሎት ትባላለች። እስከዛሬ ልብ ብሏት ባያውቅም አሁን ግን ልቡ ደንግጦለታል። እሷም ሆን ብላ ይመስላል እሱን የሚወደውን ቀድማ ታደርግለታለች። መቀራረባቸው በጨመረ ቁጥር የተሰበረውን ልቡን ትጠግንለት ጀመር። ከ1 ዓመት በኋላ ሄኖክ ሱስ የሚባል ነገር እርግፍ አድርጎ ተወ። ከዛም ቀን በዲግሪ ፕሮግራም ትምህርት ተጀመረ። እድሜ ለሀና ልክ መለወጡ ሲረጋገጥ ገንዘቡን መጠቀም ጀመረ። አንድ ቀን ታዲያ አፓርትመንት ወጥተው ወደ አንድ ድርጅት ተላኩ። የመጀመሪያው ቀን ጸሎት አብራው ሄደችና ወደ ዋናው ቢሮ አንኳኩተው ገቡ። ይሄኔ ነበር ሄኖክ ተአምር ይመስላል ባየው ነገር ደንግጦ የቀረውን የቢሮውን ኃላፊ የመጀመሪያ የልጅነት ፍቅሩን ኤሊሳ ናት ያየው። እውነት ባይሆን ብሎ ተመኝቶ አይኑን ጨፍኖ መልሶ ገለጸው። ግን እውነት ኤሊሳ ፊት ለፊቱ ቆማ እንባዋ ይንቆረቆራል።
ከአንደበቱ ቃል ማውጣት ተስኖት ፈዞ ቀረ። ጸሎትም ግራ ገብቷት አንዴ እሱን አንዴ እሷን ታያለች። ይህኔ ኤሊሳ እንዴት ግን አስቻለህ? እኔን ተወኝ፣ በልጄ እንዴት ጨከንክ? አለች። ድምጿ የተቆራረጠ። ይህኔ ሄኖክ ከው አለ። ጸሎትም ልጅክ ብላ በድንጋጤ ወደቀች። ጸሎት ስትወድቅ ሁለቱም ተደናግጠው አነሷትና ምን ማድረግ እንዳለባቸው ግራ ተጋቡ። ይሄኔ ኤሊሳ ጸሐፊ ሲንጫጩ ሰምታ ስለነበረ በፍጥነት ወደ ውስጥ በመግባት ጸሎት ላይ ውሃ አፈሰሰችላት። ጸሎት ግን አልነቃችም። ይሄኔ አምቡላንስ ጠርተው ወደ ሆስፒታል ወሰዷት። ዶክተሮቹም ኤሊሳን ሄኖክን ውጪ እንዲቆዩ ነገራቸው። ስራቸውን ቀጠሉ። ይሄኔ ሄኖክ ወደ ኤሊሳ ተጠግቶ በአንቺ ነበር ህይወቴ መስመር መንሳት የጀመረችው። ከዛም አንቺን ፍቅሬን ታወርኩና የሚወዱኝን ስገፋና ስበድል ኖርኩ። ከዛ ፍቅርሽን አግኝቼ መኖር ጀመርኩ ሲል ደጋግሞ በራስሽ ላይ መጥፎ ውሳኔ ወሰንሽ፣ ልጃችንን አስወርጃለሁ አልሽ ስትይ እንዳላጣሽ ፈርቼ ላወራሽ ብመጣ የደከምኩለትን የትምህርት ቤትን አጣሁት። ለካ አንቺ ከሌላ ወንድ ጉዳይ ስለነበረች ነው ያን ያልሽው። ሄኖክ ንግግሩን መቋጨት አቅቶት ወንበሩ ላይ አቀርቅሮ እያነባ ተቀመጠ። ይህኔ ኤሊሳ በዛ ጣፋጭ አንደበቷ እንባዋን እያዘነበች አትሳሳት፣ ካንተ ውጭ ማንንም ወንድ አፍቅሬም ሆነ ወደ ህይወቴ አስገብቼ አላውቅም። ሀኒ በእኔ ምክንያት ስትባረር እኔ ጋር የቀረው ልጃችን ብቻ ነበር። እሱን ልንመረቅ ጥቂት ወራት ቀርቶን ስለነበረ ነው ላስረዳህ ብዬክ የነበረውን ግን አንተን ሳጣ ካንተ ያገኘሁት አንድና አንድ ስጦታ ልጄን ማጣት አልቻልኩም። በሱ ውስጥ አንተ አለ። ይህኔ ሄኖክ ማመን አቅቶት የሌላ ሰው ታሪክ ታወራ ይመስል አፉን ከፍቶ ያዳምጣታል። አክላም እድሜ ለአጎቴ እዚያው ዩኒቨርሲቲ ፊዚክስ ያስተምር ስለነበረ ብዙ ረዳቶች ተመረኩ። ልጄንም ትምህርቴንም ሳላጣ እያለች ንግግሯን በእንባዋ አጅባ ስትቀጥል ሄኖክ ዶጫ የነገረውን ትዝ አለው። ከፊዚክስ አስተማሪ ጋር ፍቅር ጀምራለች ብሎት ነበር። ሄኖክ ማስተዋል ሲጀምር ምላሽ ያገኘ። ዶጫም ሆነ ሌሎቹ የኤሊሳ አጎት ፍቅረኛዋ መስሏቸው ነበር፣ ግን እውነቱን አይደለም። ጭንቅላቱ ይዞ ማመን አልነበረብኝም። አንቺን መጠበቅ ነበረብኝ፣ ግን አረፍዷል። ሂጂ ኤሊሳ፣ ላይሽ አልፈልግም ሂጂ ብሎ ሲጮህ ኤሊሳ ተስፋ በቆረጠ አስተያየት እንባ በሚያጎርፋት አይኖቿ እያየችው ከተቀመጠችበት ተነስታ ሄደ። ይሄኔ አዎ ደግመህ ህይወቴ ውስጥ አትግቢ። ምክንያቱም ያን ያህል ጊዜ ስጠፋ አይደለም አልፈለግሽኝም። ከሞት አፋፍ ላይ የመለሰችኝ ጸሎት ናት። ያኔ ሜላትን ባንቺ ለውጬ እንደወደኋት ሁሉ ደግሞ መሳሳት ጸሎትን መጉዳት አልፈልግም አለ። ኤሊሳም ልትናገር ግን ለልጃችን የግድ ታስፈልገዋለክ ስትል ዶክተሮቹ መጥተው የጸሎትን ቤተሰብ አሉ። ሄኖክም በፍጥነት ወደ ሐኪሙ ቀርቦ ደህና ናት ሲል ጠየቀ። ሐኪሙም ፈገግ ብሎ ቶሎ ደርሰንላታል፣ ደህና ናት፣ ገብተህ ማየት ትችላለህ አለው። ጸሎት ተሸሏት ከሐኪም ቤት ወጣች። ራሷን ስትስት ምን ተፈጥሮ እንደነበረ ግን ረስታ ኑሮ ጭራሹን አላነሳችውም። እንደ ሁልጊዜዋ ደስ የሚል ፍቅር መስጠቷ ቀጠለች። ሄኖክ ግን ኤሊሳን ካገኘና ልጁን እንዳለው ካወቀ ወዲህ እንደ እብድ ያደረገው ጀምሯል። ባህሪው ቅይርይር ከማለትም ባለፈው አይጨበጥም። ይሄ ያስጨንቃት ጸሎት ታዲያ አንድ ቀን ምሽት ራት
ጋብዛው ሲገናኙ ከዛ በፊት መች ነው የምታገቢኝ ያላትን አስታውሳ ፍቅሬን ጥያቄ መልስ አግኝቷል። አሁን ዝግጁ ነኝ ሽማግሌ ላክ አለችው። ፈገግ ብላ በዚህ ጊዜ ክው አለ። የገዛ ምራቁ አነቀው። ምን መምረጥና ማስቀደም እንዳለበት እኔ እንጃ።